ሌይላ ገና በዛ የልጅነት ጊዜዋ ቀይስን አጥብቃ ትወደዋለች። የተሰበሰቡ የእረኞች ቡድን ብታይ እሷ ለመቀላቀል የምትመርጠው ቀይስ ያለበትን ቡድን ሲሆን የምትቀመጠውም ከሷ አጠገብ ነው። ቀይስም እንደሷው በስፍራው ማንንም ቢያጣ የማይደንቀው ቀይስ ሌይላን ሲያጣት ግን የት ሄዳ ነው ብሎ ይጠይቃል። ያለችበት ድረስ ይሄዳል። በልጅነት ልባቸው እርስ በርስ የጾታቸውን መለያየት ከምንም አይቆጥሩትም። በሰውባን ተራራ አካባቢ ከሩቅ የሚታዩ አንድ ወንድና ሴት ልጅ ካሉ እነሱ ቀይስና ሌይላ ናቸው። እረኞቹ ተጠፋፍተው ቆይተው ሌይላን ወይም ቀይስን ካዩ ቀይስና ሌይላ መጡ ወይም ሌይላና ቀይስ መጡ እንጂ የአንዳቸውም ስም ብቻ ነጥለው አይናገሩም። ሁሌ አብረው ናቸውና። በመካከላቸው ያለው ጉዳይ ከሌሎች እረኞች ጋር ካላቸው የተለየ ነው። አንዳች ውድድር ላይ ቀይስ እየተወዳደረ ከሆነ ሌይላ ለእርሱ እንጂ ለሌላው አትደግፍም። በእድሜ ተለቅ ያሉ እረኞች ሁለታችሁ እኮ ስታድጉ ትጋባላችሁ ሲሏቸው ይቆጣሉ። ምናልባት እንደ ጮርቃነታቸው እያፈሩ ይሆናል። ቢሆንም ክፉ ደጉን የማያውቁ ልጆች በዚህ አግባብ መቆጣታቸው ከምን የመነጨ ነው የሚሉት ጥናት ይፈልጋል። ታላላቆቻቸው ከሁለት አንዱን ሂድና ወይም ሂጂና ያችን ፍየል መልሳት ወይም መልሻት ካሏቸው የሚነሱት ሁለቱም ናቸው። ሌይላ ለቀይስ ያላት መውደድ ይለያል። የትኛውም እረኛ ስለ አንዳች ነገር የሚማለዳት በቀይስ ነበር። ደካማ ጎኗ ነው። የሀገራችን ልጆች በእናትህ ከሽልጧ አካፍለኝ እንደሚሉት የሌይላ ጓደኞች በእናትህ ቦታ ቀይስን ተክተው በቀይስ ይሁንብሽ እንዲህ አድርጊልን እንዲሏት አድርጓል። ይህ የእረኝነትና የልጅነት ወቅት ለሁለቱ ወርቃማ ጊዜያቸው ነበር። የማይረሳና በበርካታ ትዝታዎች የታጀበ አብረው መዋላቸው እንደ ነውር የማይታይበት፣ ቢነካኩ ሆነ ቢተቃቀፉ የማይወቀሱበት፣ ቢወዳደሱ ለተች የማይጋለጡበት፣ ለመተያየትና አብረው ለመሆን የማንንም ፍቃድ የማይጠይቁበት፣ ሳይተያዩ ቀናት የማያልፉበት ወርቃማ ጊዜ። ቀይስና ሌይላ አፈር እየፈጩ ውሃ እየተራጩና የምኞትም ቢሆን ለትዳር እየተጫጩ ተክለ ሰውነታቸው እያደገ መጥቷል። ቀይስ ጥንካሬው እየጨመረና አካሉ እየፈረጠመ የሌይላ ሰውነትም እያበበና አነስታዊ የተፈጥሮ ለውጥን እያስተናገደ መልኳም እያደረ አይነ ግቡ እየሆነ ነው። ወጋቸው ሳይቀር ከወትሮው ልጃዊ ጨዋታ እየወጣና ቁም ነገር ጣል እያለበት ነው። ነፍስ እያወቁ ክፉ ደግ እየለዩ መተፋፈርም ጀምረዋል። በሙሉ አይን መተያየት ዘበት፣ እንደ ቀድሞ መተቃቀፍ ትንግርት እየሆነ መጥቷል። እንደ በፊቱ እጅ ለእጅ ተያይዞ መሄድ የለም። መጠነኛ ለውጥ አለ። ጓደኞቻቸውም እያደጉ በእድሜ ከፍ የሚሉትም ወደ ወጣትነት ከነሱ እኩል የነበሩን ፍየልና በጎች ወልደዋል፣ ከብደዋል። ዘመኑ ብዙ ክስተቶችን ታቅፎ እየተቀያየረ ሲሆን ያልተቀየረው የሁለቱ ልባዊ ትስስር ብቻ ነው። ቀይስና ሌይላ እያደጉና እየተለወጡ ሲመጡ መዋደዳቸው እንደ ተክለ ሰውነታቸው እግር በእግር እየጨመረ የሚያስተሳስራቸውና የሚያፈልጋቸው ነገርም እየበዛ ሄዷል። ጥቃቅኖቹ የእረኝነት መጥፎ ትዝታዎች በየጊዜው ከሚቆረጡ የእጅና እግር ጥፍሮቻቸው ጋር ከሕይወታቸው እየተወገዱ ዳግም ላይ ይታወሱ አፈር ገብተዋል። ልዩ የሆነው ፍቅራቸውና መልካም ትውስቶቻቸው ግን በልቦቻቸው ውስጥ እንደ ደረጃቸው ተደራርለው ተቀምጠዋል። ታሪክ፣ ስነ ግጥምና አረባዊ ሴቶችን ማወቅ አጥብቃ ተወድ የነበረችው ሌይላ ከምታውቃቸው ሰዎች ሁሉ እየቃረመች በልኳ ዕውቀት ታደርጅ ነበር። ያወቀችውን ለሌሎች ስታሳውቅ ደግሞ በአተራረክ ዜዋ የየትኛውንም ሰው ልብ መሳብ የማይቸግራት፣ አንደበቷ የማያሰለች አፈጣፋጣ ኮረዳ ሆናለች። የአካባቢው ሴቶችና ሕፃናት ብዙ ጊዜ እሷን ከቧት ይቀመጡ፣ የምታወራውን ያዳምጡ፣ በአተራረኳም ይመሰጡ ነበር። ሆኖም ዕውቀቷን ይበልጥ የምታሳድገው ሌሎች እሷን አፋቸውን ከፍተው እንዲያዳምጧት ሁሉ እሷን በታላቅ አንክሮ ከምታዳምጠው ጓደኛዋ ቀይስ ነበር። ሌሎቹ ሴት ናት ብለው የሚሸሽጓትን የፍቅር ታሪክና ግጥሞች የሚነግራት ቀይስ ነው። በእረኝነት ጊዜዋ ተማሪ ናት፣ የቀይስ ተማሪ። ለመንደሯ ሴቶችና ሕፃናት ደግሞ ድንቅ መምህርት። ቀይስ እነዛን የአረቦች የዘር ሐረግ፣ የቀደመ ታሪክ፣
እሴትና ባህል እንዲሁም ግጥም ከየቦታው መሰብሰብ ልምዱ ነው። ካገኘው ሰው ሁሉ ዕውቀት ይቀዳል። ፈጣንና በሳል አእምሮም ይሸመድዳል። በረኝነት ጊዜውም አልፎ ያጅ ደረሳ ሲያገኝ ወተት አልቦ እያጠጣው ይማርበታል። ወንድሞቹም ቢሆኑ ፈጣኖች ናቸው። ሌይላ ማለዳ ፍየሎቿን እየነዳች ወደ ኮረብታዎቹ የምትጣደፈው ከቀይስ የምትሰማውን አዲስ ነገር እያሰበች ዛሬ ምን ይነግረኝ ይሆን እያለች ነው። በአንጻሩ ቀይስም ፍየሎቹን እያሯሯጠ ወደ ሰውባን ተራራ አቅራቢያ የሚከንፈው ለሌይላ የሚነግራትን አዲስ ነገር እያመላለሰ ነው። ቦታው ላይ ደርሶ ገና ከሩቁ ሲመለከታት ወይም እሱ ቀድሟት ከሆነ ገና ካፋፉ ብቅ ስትል ዛሬ ስለምንም ነግርሽ ይመስልሻል እያለ ይቀበላታል። ሌይላ የቀይስ ዕውቀት ያስደንቃታል። ቢያወራው የሚያልቅ አይመስላትም። አብሯት እየዋለ ይህን ሁላ ነገር እንዴት እንዳወቀ ስታስብ ትገረማለች። ሌሎቹ እረኞች ከጨዋታ ውጪ ለመማር ብዙ ቦታ የላቸውም። ወደ መንደራቸው ከገቡም ሥራ ጨርሰዋልና ጓደኞቻቸው ጋር ሄደው መጫወታቸውን ነው የሚያዩት። በዚህም የተነሳ እነሱም አዳዲስ ነገሮችን ከቀይስ ለመስማት ይገደዳሉ። ትላልቆቹ እንኳን ሳይቀሩ በሱ ወግ አዋቂነት አጃኢብ ይሰኛሉ። ቀይስ ከዘመኑ እረኞች ተነጥሎ በጊዜው ያለውና በየመንደሩ የሚወራውን ወሬ ከማስተጋባት ይልቅ የጥንቶቹን አረብ ታሪክና ጥበብ ማወቅ ላይ ትኩረቱን ያደረገ እኩዮቹን የቀደመ በሳል ልጅ ነው። ቀይስ ፍየልና በጎቻቸውን ካሰማሩ በኋላ በዙሪያው የሚሰበሰቡትን እረኞች ቀድሞ የሰማውን ታሪክ ይነግራቸዋል። የሸመደደውን ግጥም ያነብላቸዋል። እነሱም ብለው ያዳምጡታል። በኋላም ይነሱና እንደ ዕድሜያቸው ይጫወታሉ። ቀኑ በእረኝነትና በወግ በትምህርትና በጨዋታ ያልፋል። ያ ሲሆን ግን ሌይላ እንደ ሌሎቹ አብራ በሰማችው ነገር አትብቃቃም። ተጨማሪ ትፈልጋለች። ቀይስም ቢሆን ከሚያውቀው ድንቅ የሆነበትን ወይም ያስገረመውን ነገር ለሌይላ ያቆይላታል። እናም ሁለቱ ብቻቸውን ተገንጥለው በኮረብታዎቹ መሃል በሚገኘው ዋሻ ውስጥ ገብተው ይጨዋወታሉ። ትንግርት የሆኑትን ታሪኮችም ለብቻዋ ያወጋታል። ከሷ የሚደበቀውን ፍቅር ነክ ታሪክና ግጥም የሚያካፍላትም እዚሁ ዋሻ ውስጥ ነው። ታዲያ ሌይላም የዋዛ አይደለችም። ቶሎ የምትረዳና ፈጣን የመሸምደድ ብቃት የታደለች እምቡጥ ናት። ይሄ ሁሉ የጓደኝነት ዘመን ከመዋደድ የዘለለ ሌላ ነገር አልነበረውም። እነሱም ትኩረት አይሰጡትም። እድሜያቸው በጨመረ ቁጥር ሁሉም በአንድ መዋሉ ቀርቶ የጾታ አምሳላቸውን እየመረጡ ቢሆንም ሌይላና ቀይስ ግን ሁሉንም ተወት እያደረጉ ይበልጡን እየተቀራረቡ ነበር። እሱም ወንዶች ጋር እሷም ሴቶች ጋር ብዙ ጊዜ አይታዩም። ረጅሙ የቀኑ ክፍል የሚያልፈው ሁለቱ አብረው ሆነው ነበር። የቀይስ አባት አንቱ የተባለ ነጋዴ ነው። ክፍለቱን ይዞ ለረጅም ጊዜ ከሀገር ሀገር ይዞራል። ወደ መንደሩ የሚመለሰውም ዳጎስ ያለ ትርፍ ይዞ ነው። ትርፋማነቱ እንዳይወርድ ስለሚሰጋም ሁልጊዜ ስለሚሸምተውና ስለሚሸጠው ዕቃ ማሰቡ አይቀርም። በዚያ የንግድ ሐሳብ ውስጥ ሲሆን ደግሞ ከቀይስ የሚሰነዘሩለት የልጅ ምክሮች ያስደስቱታል። ምንም እንኳ እንደ አዋቂ ሐሳቡን ተቀብሎ ባይተገብረውም የልጁን ብልሃት ይረዳበታል። ከልጆቹ ሁሉ ለንግድ የሚሆን ጮሌነት ያዳበረው ቀይስ እንደሆነም ደጋግሞ ይናገራል። መቼም አባቱ ሙያውን የሚያከብርለትና የሚወድለትን ልጁን ማቅረቡና ማስተማሩ አይቀሬ ነው። የቀይስ ለንግድ የገራ ሆኖ መገኘትና የተባ አንደበተኝነቱም አባቱ ዘንድ ያለውን ቦታ በእጅጉ አሳድጎታል። ትንሽ ደግ እንጂ ከኔ ጋር እየተጓዝክ ንግድ ትማራለህ፣ የኔን ሥራ የምትሠራውም አንተ ነህ እያለ ነው ያሳደገው። እናም ያ ጊዜ ደረሰ። አባቱ ሙለወህ ልጁ ያደገ በመሆኑ የንግድን ቀመር በተግባር ሊማር የሚገባበት ወቅት እንደደረሰ አምኗል። በቀጣዩ ጉዞም ይዞት ለመሄድ ወስኗል። ሆኖም ግን አባት የፈለገው ድንገቱን ነግሮ ማስደሰት በመሆኑ ቀኑ ደርሶ ለጉዞ ሲሰናዱ ቀይስ አብሮ መሄዱን አላወቅም። እንደ ነገ ጉዞ ሊጀመር ዛሬ ቀይስ እንደለመደው ፍየሎቹን እየነዳ ሲመጣ አባቴ ይፈልግሃል ተብሎ ተጠራ። ቀይስም እየሮጠ አባቱ ዘንድ ሄደ። ልጄ አለ አባት። ቀይስም አቤት አባቴ ሲል በታላቅ አክብሮትና የታዛዥነት መንፈስ መለሰ። ዛሬ ለእረኝነት የምትወጣበት የመጨረሻ ቀንህ ነው። ነገ ከኔ ጋር ትሄዳለህና ጓደኞችህን ተሰናበታቸው አለው።